እኛ ክርስቲያኖች ኢየሱስ ክርስቶስ ማን ነው ለሚሉት ጥያቄዎች በሚቀርቡልን ጊዜ እኛ ኢየሱስ ማን ነው ሲባል ኢየሱስ ብዙ ጊዜ ሙስሊሞች ማትረዱበት አንድ ሳይድ አለ። ኢየሱስ ማን ነው ሲባል ፍጹም ሰው ፍጹም አምላክ ነው ብለን እናምናለን። እንግዲህ መጽሐፍ ሲናገር ስለ ፍጹም ሰውና ፍጹም አምላክነቱ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ያውም የመስቀልን ሞት እንኳ የታዘዘ ሆነ። ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ። ስለዚህ ኢየሱስ ክርስቶስ ማን ነው ሲባል እርሱ መልክ ይለዋል። በእግዚአብሔር መልክ ማለት ኔቸር ማለትም ባህሪ። ስለዚህ እግዚአብሔር ባህሪ ሞላ በሞላ ያለው ሆኖ ሳለ ከዚያም አልፎ ከእግዚአብሔር ጋር መተካከልን ሲለው እንግሊዘኛ ኢኳል ይለዋል። ስለዚህ እርሱ ከእግዚአብሔር ጋር እኩል ሆኖ ሳለ ነገር ግን ስለ ኃጢአተኞችና ስለ በደለኞች ስል በምስሉም እንደ ሰው ተገኝቶ ራሱን አዋረደ ይላል። ለሞትም ያውም የመስቀልን ሞት እንኳ የታዘዘ ሆነ ይላል። ስለዚህ ኢየሱስ ክርስቶስ በመጀመሪያ የነበረ እንጂ ከዚያ በኋላ ማለትም ከማርያም ድንግል ከተጸነሰ በኋላ የመጣ አለመሆኑን መጽሐፍ ቅዱስ ማስረጃ ፊልጵስዩስ ምዕራፍ 2 ቁጥር 6 እና ከዚያም አልፎም ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይለናልና ከዛን ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ይለናል። ስለዚህ እርሱ በመጀመሪያ ስለን ዘፍጥረት ምዕራፍ 1 ላይ ሄደን ስንመለከት ፍጥረት ገና ከመጀመሩ በፊት የነበረ አካል መሆኑን በመጀመሪያ ይለዋል። እርሱ ደግሞ ከእግዚአብሔር ጋር ከአብ ጋር የነበረ እርሱ ራሱ ቃል እግዚአብሔር የነበረ ነገር ግን ስለ ኃጢአተኞችና ስለ በደለኞች ሲል ቃል ሥጋ ሆነ። ማለትም እግዚአብሔር ሥጋን ገንዘቡ አደረገ። ስለዚህ ይሄን ይለናል መጽሐፍ ቅዱስ። እንግዲህ ኢየሱስ ፍጹም ሰው ፍጹም አምላክ ነው ብለን እናምናለን።